በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድም ይሁን በሌላ መንገድ በዚህ ሰዓት በዚህ ሁኔታ ውስጥ የእግዚአብሔርን ቃል ለመስማት በዚህ መልእክት ውስጥ ያላችሁ ወደ ኢትዮጵያውያን ወንድሞቻችን፣ እህቶቻችን፣ አባቶቻችንና እናቶቻችን ኃይልን በሚያደርግ በአባቶቻችን በአብርሃም በይስሐቅ በያዕቆብ አምላክ ስም ሰላም ለሁላችሁ ይሁን። ዛሬ እንደ እግዚአብሔር ፈቃድ በኢትዮጵያ ቤተክርስቲያን ሥርዓተ እምነት በሐዋርያት ቀኖናና በዲድስቅልያ ውሳኔ መሰረት ከምናከብራቸው ከሰባቱ አጽዋማት መካከል አንዱ ስለሆነው ስለ አብይ ጾም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ጾም የምንነጋገርበት ሰዓት ነው የሚሆነው። እንግዲህ እንደሚታወቀው አብይ ጾም ማለት ትልቁ ጾም ማለታችን ነው። አብይ ማለት ትልቅ ማለት ነው በግዕዝ ቋንቋችን። አብይ ጾም የተባለበት ዋነኛው ምክንያት ታላቁ አምላካችን ከሶስቱ አካላት አንዱ አካል ከሶስቱ ቅዱሳን አንዱ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑ ነው። ሁለተኛው ደግሞ በገዳመ ቆሮንቶስ የጾመው ጾም ነው። ቆሮንቶስ ማለት ራሱ በጣሊያንኛ ቋንቋ 40 ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመውን ጾም የምናውጅበት የምናስብበት ቀን ነው ማለት ነው። እንግዲህ ስለዚህ ስለ 40 ጾም አባቶቻችን ብዙ ነገር ያስተምራሉ። እንደሚታወቀው ጾመ ሙሴ 40 መዓልተ ወ40 ሌሊተ ሙሴ ሕግን ከመቀበሉ በፊት የእግዚአብሔርን ታቦት ከመቀበሉ በፊት የእስራኤልን ሕዝብ ለመባረክ የእስራኤልን ሕዝብ ለመምራት በሚመረጥበት ውስጥ ትልቁ ሚና የነበረው 40 ቀንና 40 ሌሊት በሲና ምድረ በዳ ውስጥ መጾምና መጸለይ ነበር። እንዲሁም ነብዩ ኤልያስ ደግሞ ወደ መካነ ሕያዋን ከመሄዱ በፊት 40 ቀንና 40 ሌሊት እንደጸለየ እናውቃለን። የእስራኤልም ሕዝብ ደግሞ እግዚአብሔርን ካሳዘኑ በኋላ 40 ዓመት ተቆጣይክዋ ለይእቲ ትውልድ በማለት እግዚአብሔር 40 ቀንና 40 ሌሊት በምድረ በዳ ውስጥ ከዞሩ ከተሰቃዩ በኋላ ልክ በ40ኛው ቀኑ ነው እንግዲህ ወደ ምድረ ርስት እስራኤልን ሙሴ ይዟቸው የገባው። እንዲሁም ደግሞ አዳም በተፈጠረ በ40ኛ ቀኑ ነው እንግዲህ እንደምናውቀው ወደ ገነት የገባው። በመጽሐፈ ኩፋሌ ምዕራፍ 4 ላይ አዳም በተፈጠረ በ40ኛ ቀኑ ወደ ገነት አስገባ ነው በማለት የእግዚአብሔር ቃል ይናገራል። እንዲሁም ደግሞ በመጽሐፈ ፊሳልጎስ በተባለው ቤተክርስቲያናችን መጽሐፍ ውስጥ አርዌ ምድር የተባለው ጠላታችን ወይም ደግሞ በጠላታችን ላይ ያደረው እባብ በመጽሐፍ ቅዱስ ውስጥ በጣም ክፉ እንደሆነ ይታወቃል። ብዙ ጊዜ ረጅም ዘመን በመኖርም አንዱ እባብ ነውና ይሄ አርዌ ምድር ወይም ደግሞ የምድር እባብ የተባለው እርሱ 40 ዓመት ከቆየ በኋላ በ40ኛው ዘመኑ ራሱን የሚያድስበትም ጊዜ ደግሞ በዚህ ምክንያት 40 ተብሏል። እንዲሁም በቅዱሳት መጻሕፍት ትርጉም ውስጥ ሕዝቅኤል የተባለው ነብይም እንዲሁ በግራ ጎኑ 40 ዓመት ከጸለየ 40 ዓመት ከጸለየ በኋላ እንግዲህ 6000 ያህል ነፍሳትን እንዳስነሳ ህሙማንንም እንደፈወሰ ተጽፏል። እንዲሁም ወንዶችና ሴቶች ሰዎች በማህፀን ከኖሩ በኋላ ተስዕሎተ መልክ ወይም ደግሞ ሰው የሚሆኑበትም ጊዜ ደግሞ ወይም ደግሞ ተስዕሎተ መልክ ማለት ሰው የመሆን ቅርጽን የሚያገኙበት በቤተክርስቲያናችን ተስዕሎተ መልክ የሚያገኙበት በ40ኛው ቀናችን ነው ማለት ነው። ስለዚህ በዚህ ምክንያት ቤተክርስቲያናችን 40ውን ቀን ጾመ ኢየሱስ ብላ ትጠራዋለች። እንግዲህ በአጠቃላይ ግን አብይ ጾም የሚባለው 55 ቀን ነው። ከ55ቱ ቀን ወይም ደግሞ ከ40ው ቀን ቀደም ያለው ቀን አንደኛው እሱ ዘወረደ ተብሎ በቤተክርስቲያናችን ይጠራል። እንግዲህ ዘወረደ ማለት የወረደ ማለት ነው። እንግዲህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እንደተጻፈ በእሱ የሚያምን የእግዚአብሔር ልጅ በአዳኝ አድርጎ አምላክ አድርጎ የተቀበለው ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እንዲሁ ዓለሙን ወዶታል በማለት የእግዚአብሔር ቃል ይናገራል። ዓለሙን መውደዱን ከምናውቅባቸው ነገሮች መካከል አንዱ ረደተ እግዚ ነው። ረደተ እግዚ ማለት ኢየሱስ ክርስቶስ ከሰማያት ወደ ምድር መውረድ ማለት ነው። ይሄን ማለታችን ኢየሱስ ክርስቶስ አምላክ ነው ካልን በኋላ ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል እያልን አይደለም። በሐዋርያት ትምህርታችን ውስጥ በሰለስቱ ትምህርት ቀኖናችን ውስጥ ነአምን ለእግዚአብሔር ከመቦ አይን አንፍ እግር ወኩሎን አባላት ለተርፋ ለእግዚአብሔር አይን እንዳለው እግር እንዳለው አፍንጫ እንዳለው እናምናለን ይላል የእግዚአብሔር ቃል። ያ ማለት ለእግዚአብሔር አይን አለው ማለት እንደ ሰው አይን ነው ማለት ነው እንጂ መጠኑ እንደ ሰው ነው ማለታችን አይደለም። ለእግዚአብሔር እግር አለው ማለት እንደ ሰዎች ልጆች እግር በሁኔታዎች የሚወሰን ማለት አይደለም። እግዚአብሔር ምሉ በኩል ላይ ስለሆነ በሁሉም ቦታ የሚገኝ አምላክ በመሆኑ እርሱን ወረደ ወይም ደግሞ ተነሳ ማለት ብዙ ያስቸግር ይሆናል። ሆኖም ግን ከሰማያት ወረደ ማለት እኛን ለማዳን እኛን ለመፈለግ ሰው የሆነበትን ምስጢር የምንገልጥበት ሳምንት ከአብይ ጾም በፊት ያለው ሳምንት ማለታችን ነው። ዘወረደ ማለት የወረደ ነው ብለናል ቅድም። ስለዚህ ይሄ የወረደው ማለት አልቦ ዘአርገ ወሰ ሰማይ ዘንበለ ዘወረደ ወደ ሰማይ ከወረደው በቀር የወጣ የለም በማለት ኢየሱስ ክርስቶስ መሆኑን ሐዋርያው ቅዱሱ የቤተክርስቲያናችን የዜማው ሊቅ የቤተክርስቲያናችን የቅኔው ሊቅ የቤተክርስቲያናችን የቅዱሳት መጻሕፍት መተርጉሙ ቅዱስ ያሬድ ያብራራል ማለት ነው። ስለዚህ ዘወረደ የሚለው ቃል አንደኛው ዘዚአነ ሞተ ነሳ
ወንቲያሁ ሕይወተ ወሀበነ የእርሱን ሕይወት ለኛ ሰጥቶ የኛን ሞትና የኛን መከራ ወሰደ በማለት ሰለስቱ ምዕት የተናገሩትን በኋላም ደግሞ ቅዱስ ኤፍሬም ሶርያዊ በውዳሴ አምላኩ በውዳሴ ማርያሙ ላይ ያብራራውን የሚገልጥበት እውነት ነው ማለት ነው። ስለዚህ ዘወረደ ማለት ርደት ወይም ደግሞ መውረድ ማለት ነው። መጀመሪያ ከአዳም ዘሮች መካከል አንደኛው ያሬድ ይባላል። ያ ያሬድ የስሙ ትርጓሜ ርደት ማለት ነው። ለምንድነው ያሬድ ርደት የተባለበት ዋነኛ ምክንያት እስመ በዘመኑ ወረዱ ደቂቀ ሴት በዘመኑ ደቂቀ ሴት የተባሉት ወርደዋልና ይላል እግዚአብሔር ቃል በኦሪት ዘፍጥረት ላይ። ያ ማለት ያሬድ የተባለው የአዳም አምስተኛው ትውልድ በተወለደበት ዘመን ደቂቀ ሴት የተባሉት የእግዚአብሔር ሰዎች ከቃየል ልጆች ጋር የተጋቡበት ዓመት ነበር። ያ ርደት ማለት መውረድ ነው። ያ የኃጢአት መውረድ ይባላል። ኢየሱስ ክርስቶስ ደግሞ ዘወረደ የተባለበት ደግሞ በኃጢአት የወደቁትን ሰዎች የሚያነሳበትን ርደት የሚገልጥ ነው። በመዝሙር 8 ላይ ስለዚህ ርደት ቅዱሱ ዳዊት እግዚአብሔር አብን ይናገራል። ምንትኑ ውእቱ ሰብ ከመ ትስክሮ ወምንትኑ ውእቱ ጓለ እመሕያው ከመ ታውጾ ሰውን ስጋ ለብሰህ ሰውን ተወልደህ ሰውን ልጅ ደግሞ አሰቃቂ በሆነ ሁኔታ ውስጥ በከብቶች በረት ውስጥ ሆነ ታስበው ዘንድ ሰው ምን ቁም ነገር አለው በማለት የክርስቶስን መውረድ የክርስቶስን ሰው መሆን ምስጢር የምናትትበት ነው ማለት ነው። ስለዚህ የመጀመሪያው ጉዳያችን ዘወረደ ስንናገር ሰዎች ትህትናን እንዲለማመዱ የምናደርግበት ሰሙን ነው ማለት ነው። ዘወረደ ማለት አምላክና ታላቅ ሆኖ እያለ ፊቱን ሰዎች አይተውት የማያውቁት ሆኖ እያለ አሁን ግን ሰውን ለማዳን ከሰማያት መውረዱን እኛን ለማዳን በትህትና ውስጥ መኖሩን የሚገልጥ ነው። ያ ማለት በአሁኑም ዘመን ላይ የሚኖሩ ሰዎች ሰላምን ለማምጣት እርቅን ለማምጣት ዝቅ ማለትን መልመድ መቻል እንዳለባቸው የእግዚአብሔር ቃል ይነግረናል። የብዙ ግጭቶች መንስኤ እበልጣለሁ ብሎ ማሰብና ከሰዎች ልጆች ጋር ወይም ደግሞ በሀገራት ላይ በሚካሄዱ የፖለቲካም የኢኮኖሚም ይሁን ከግለሰቦች ጋር በሚኖር ግብግብ ውስጥ እበልጣለሁ በሚል ብዙ ጉዳዮች ላይ በጣም ብዙ ሰዎች ፈተና ውስጥ እንዳሉ ይታወቃል። ስለዚህ ዘወረደ የሚለው ቃል የሚያሳየን መውረድ ዝቅ ማለት ትህትናን ማሳየት ማለት ነው። ስለዚህ አምላክ ሆኖ እያለ ሰው ሆነ ማለት የመጨረሻው ዝቅታ ነው ማለት ነው። ስለዚህ እግዚአብሔር የሰው ልጅ እንደሚወደውም የምናስብበት ሰሙን ዘወረደ ይባላል። ያ ማለት ምን ማለት ነው? የሰው ልጅ እግዚአብሔር ከፍ ባለ ጥበብ ከፈጠራቸው ፍጥረታት መካከል የሰው ልጅ እንደሆነ ይታወቃል። ምክንያቱም 22 ያህል ፍጥረታትን እግዚአብሔር ከፈጠረ በኋላ 22ቱ ፍጥረታት መልካም እንደሆኑ እግዚአብሔር አይቷል። የሰው ልጅ ግን እጅግ መልካም እንደሆነ ውብ እንደሆነ አየ ነው የሚለን የእግዚአብሔር ቃል። ያ ማለት በተለየ ሁኔታ ነው የተፈጠረው። ከዛ ደግሞ ወገብሮ እግዚአብሔር ለእጓለ እመሕያው በአርአያሁ የሰው ልጅ እግዚአብሔር የሰራውና የፈጠረው ደግሞ በመልኩና እርሱን እንዲመስል በማድረግ ነው ማለት ነው። እኛንም ደግሞ የፈጠረን ክብሩን እንድንወርስና ስሙንም እንድንቀድስ ነው ማለት ነው። ስለዚህ የእርሱ የክብሩና የቅድስናው ተካፋዮች እንድንሆን ነው ማለት ነው። ስለዚህ በቤተክርስቲያናችን ትምህርት አንዱ የምንጾምበት ትልቁ ምክንያት ትህትናን ለመልመድ ነው ማለት ነው። በፍትሐ መንፈሳዊ ትምህርታችንና በአበው ትምህርታችን መሰረት የጾም ሁለት ዓላማዎች እንዳሉት ተነግሯል። አንደኛው መላእክትን ለመምሰል ነው። መላእክትን በመምሰላችን አንበላም። መላእክት አይበሉም አይጠጡም። መላእክት የሚበሉትና የሚጠጡት ምስጋናና ስግደት ጸሎት ነው ማለት ነው። ወህብስተ መላእክቲሁ በሉ ጓለ እመሕያው የመላእክትን ምግብ የሰዎች ልጆች በሉት የተባለው የመላእክት ምግብ ምስጋና ስለሆነ በጾም ሰዓት መላእክትን እንመስላለን ማለት ስሙን እንቀድሳለን፣ ለክብሩ የታጨንና የበቃን እንሆናለን። ሁለተኛው ደግሞ ነዳያንን ለማሰብ ነው። እንግዲህ ነዳያን የሚባሉት የሚበሉት የሌላቸው የሚጠጡት የሌላቸው ናቸው። እንደኛ ባለ ሀገር ውስጥ ከቆሸሸ ገንዳ ላይ የወደቀ ነገርን እየፈለሱ የሚበሉ ሰዎች፣ ቤት የሌላቸው ሰዎች፣ ቆሻሻ በሆነ አኗኗር ውስጥ በተናቀ ሁኔታ ውስጥ ትምህርት ዕድል የሌላቸውን ሰዎች የማሰብን መንፈስ ማለት ነው። ምክንያቱም ስንራብ የመመረር ስሜት፣ የመራራነት ስሜት፣ የመርከም ስሜት ይሰማናል። ስለዚህ የደከሙትን ሰዎች በመራራ ህይወት ውስጥ ያሉትን ሰዎች እንድናስባቸው የምንሆንበት ሰሙን ነው ማለት ነው ዘወረደ ተብሎ የሚጠራው። ይሄንን ዘወረደ በመጀመሪያው መቶ ክፍለ ዘመን ጾምን አባቶቻችን ሲወስኑ የመጀመሪያው ጾም እንግዲህ ከሰባቱ አጽዋማት መካከል ረቡዕና ዓርብ የሚባለው ነው። ረቡዕና ዓርብ ወይም ደግሞ ጾመ ድህነት የሚባለው በሐዋርያት ጉባኤ ውስጥ የመጀመሪያው ጾም ነው። ከዛ በኋላ ነው እንግዲህ አብይ ጾምና ሌሎቹ አጽዋማት በአባቶቻችን ቀኖና በዲድስቅልያና በፍትሐ መንፈሳዊ የተወሰኑት ማለት ነው። ሁለተኛው እንግዲህ ዘወረደ እንግዲህ ጾመ ሕርቃል ይባላል። እንግዲህ ሕርቃልን በቤተክርስቲያን ታሪክ የሚነገራል። በ6ኛው መቶ ክፍለ ዘመን ኪሪዮስ የሚባል የፋርስ ንጉስ ኢየሩሳሌምን በመውረር ብዙ አብያተ ክርስቲያናትን በማዘጋት ብዙ ክርስቲያኖችን በማስገደል ነዋየ ቅዱሳትን በመዝረፍና የክርስቶስን ግማደ መስቀሉን ሁሉ በመውሰድ ይታወቃል። ታዲያ ይህ ኪራኮስ ማን ነው? ሕርቃል የተባለው ንጉስ ደግሞ ምንድነው ያደረገው? አብያተ ክርስቲያናት ይዘጉ፣ የእግዚአብሔር ቤቶች ደግሞ ይዘጉ፣ ክርስቲያኖች ይቃጠሉና ይገደሉ ያለውን
ይሄንን ኪሪዮስን ድል ማድረግ አለብኝ ዘመቻ መሄድ አለብኝ በማለት መስቀሉ እንዲመለስ አድርጓል። መስቀሉ ለማስመለስ ባደረገው ሂደት ደግሞ ብዙ ሰዎች ሙተዋል። በሐዋርያት ጉባኤ ደግሞ ሰው የገደለ የሰው ነፍስ ያጠፋ ሰው ለዘላለሙ ወይም ደግሞ እስከ ህልፈተ ስጋው ድረስ እየጾመ እየጸለየ በንስሐ እንዲቆይ ያውጀዋል። ታዲያ ይሄ ሰው ንስሐ መግባት ፈልጎ ነበር። ነገር ግን ንጉስ ነውና ደከመው። ይሄን ያህል ዘመን የመጾም የመጸለይ አቅም የለኝም። ይሄን ያደረኩት ሰዎች እንዲሞቱ የሆነው ዘመቻ በመሄድ ነው። ዘመቻውም ደግሞ ለእግዚአብሔር ክብርና ለነዋየ ቅድሳት ማስመለስ ነው። ይሄን ምን ላድርግ ሲል በወቅቱ የነበሩት ክርስቲያኖች ተሰብስበው እድሜ ልክህን ምን ያህል ዘመን ትኖራለህ ሲሉት 70 ዘመን እኖራለሁ። ስለዚህ የእርሱን 70 ዘመን በአጠቃላይ በሰዓት ተከፋፍለው ክርስቲያኖች ጾመውለታል ማለት ነው። ስለዚህ ክርስቲያኖች የጾሙለት ቀን ስለሆነ ጾመ ሕርቃል ተብሎም በሌላ ቋንቋ ይጠራል ማለታቸው።